ሰላም ጤና ይስጥልን ውድ የጨፌ ሚዲያ ተከታታዮች እንደምን አላችሁ? ዛሬ ማህበሩ ያከናወናቸው ባሉ ስራዎች ላይ ለመወያየት ክቡር ፕሬዝዳንትን እዚህ ጋብዘናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ክቡር ፕሬዝዳንት እንኳን ደህና መጡ። ዛሬ እንግዲህ በማህበሩ ስራዎች ላይ የተወሰኑ ጥያቄዎችን ይዘን ቀርበናል። እዚህ ስለተገኙልን እናመሰግናለን። እኔም እጅግ በጣም አመሰግናቸዋለሁ። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር የተለያዩ ስራዎችን እያከናወነ ይገኛል። እነዚህ ስራዎች ምን ላይ እንዳሉ ገለጻ ያድርጉልን። ያው በቅድማ አመሰግናቸዋለሁ። የማህበሩን ስራ ሳምንታዊ አድርጋችሁ በማስተላለፋችሁ እንደገና ደግሞ ምን ላይ ናለን የሚለውን ለአባሎቻችንም ያለንበትን ሁኔታ ለማሳወቅና ለማብራራት ስለምትጋብዙኝና የጋበዛችሁኝ ስለምትቀጥሉም እጅግ በጣም እናመሰግናለን። ሆኖም እንግዲህ ያው እንደምትመለከቱት አብረንም እንደሰነበትን ሁሉ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር እንደ አላማውና እንደ ስሙ በሁለንተናዊ ነገሩ ስራውን በጥሩ ሁኔታ በተጠበቀ ሁኔታ የተሰራ ያለበት ሁኔታና ብቻም ሳይሆን ፎላፑን እንቅስቃሴዎቹን ሁሉ ኮቴውን ይዘን እየተከታተል አፈጻጸምን እየመረመርን እየገመገምን የምንሄድበት ይሆናል ማለት ነው። እየሄድንበትም የመጣን ነው። ይበልጥ ግን ማህበራችን ከሁሉም ካሉት ማህበራቶች ውስጥ ተወዳዳሪና ግንባር ቀደምት ማህበር ለመሆን የምናደርጋቸው ትላልቅ ኢኒሼቲቭ ግንባታዎች ላይ ገብተናል። ምክንያቱም ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ማህበር ነው። ማህበሩም ተቋም እንደመሆኑ መጠን ተቋማዊ አቋም ይዞ አመለካከቱም አሰራሩም በስመ ጥርነቱ ጨፌ ወጣቶች እንደመባሉ መጠን በወጣትነቱ ወጣት ማለት ጉልበት ያለው የሚሮጥ የሚቀድም የሚደርስ የሚይዝ እና የሚጥል እንደመሆኑ መጠን አሸናፊ ማለት ነው። እንደመሆኑ መጠን ያንን በተግባር ማሳየት አለብን ከምንለው ሰሞን እናንተም በቀረጻ ላይም እያያችሁ እንደሆነ ሁሉ ሙሉ በሙሉ ኢኒሼቲቭን ለምሳሌ ብትመለከቱ የዶሮ እርባታዎችን እንዲሁም ደግሞ የከብት እርባታን፣ ወተት ላሞችን፣ የስጋ ከብቶችን እንዲሁም በጎችን ግንባር ቀደምት ዝግጅት ላይ ያለነው። እሱ ብቻም አይደለም፣ ለመናፈሻም ምቹ ያደረግንና አሁን እያዘጋጀን ያለንበት የአሳ እርባታ ለአሳ እርባታም እዛው አካባቢ ላይ ያዘጋጀንበት በሙቀት ሳይሆን በእውቀት ማህበራት በእውቀት ሲመሩ እውነትም ተወዳዳሪነታችሁንና አሸናፊነታችሁን ያረጋግጣሉ። በሙቀት ከተመራ ግን ውርቀቱም ይቀድማል። ስለዚህ ከመነሳቱ ስለሚወርቁ እንዳንወርቅ ተጠንቅቀን መሮጥ አለብን። ጊዜን መሻማት መቻል አለብን። ጊዜ ወርቅ ነው፣ በጊዜያችን መጠቀም አለብን ነው። እንዲሁም ገበያ ማዕከል አሁን እየተገነባ ያለ ነው። ግንባታው ተጠናቋል። ኦልሞስት 15% 20% ቢቀር ነው ገመተው። ግንባታውንም በዛው ልክ አቅም ግንባታውን የገበያ ማዕከሉን ባለ 8 በር ገበያ ማዕከል ነው እየገነባን ያለ ነው። እሱም ቀላል አይደለም። ኦልሞስት ጨርሰናል። እንዲሁም ደግሞ በዚህ ሳምንት መጀመሪያ በሰኞ ዕለት በአምቦ የሚገኝ አንደኛና እንዲሁም ሚኒስትሪ ላይ ሁለተኛ ደረጃም ትምህርት ቤቶችን ሁለቱም ትምህርት ቤቶቻችን እንዲሁም ገበያ ማዕከላችንን ጎበኝተናል። ከኦሮሚያ ህብረት ስራ ባንክ ዲስትሪክት ጋር በመሆን በደንብ አድርገን ጎበኝተናል። አብረን በጋራም ወደፊትም የምንጎበኝና የምንሰራ ይሆናል። ከባንኩ ጋርም ከህብረት ስራ ባንክ ጋር እጅ ለእጅ ተያይዘን ወደፊት የምንጓዝበት ረጅም ዘመናቶች ይኖሩናል ወደፊትም። እኛ ግን
እንደ ማህበር በዚህ እናክል ነው እየሄድን ያለን ማለት ነው። እሺ እንግዲህ ማህበሩ በርካታ ስራዎችን እየሰራ እንደሆነ ይታወቃል። እነዚህ ስራዎችም የሚበረታቱና ይበል የሚያሰኙ ናቸው ማለት ነው። ወደ ሁለተኛው ጥያቄ ሳልፍ ባለፈው ሰኞ ዕለት አምቦ ከተማ በመገኘት ማህበሩ እያከናወነ ባሉ ስራዎች ላይ የተወሰኑ ጉብኝቶችን አድርገናል። በዚህ ጉብኝትም በርካታ የተሰሩ ስራዎችን አይተናል። እስቲ በዚህ ጉብኝትም የኦሮሚያ ህብረት ስራ ባንክ የምዕራብ አዲስ አበባ ዲስትሪክት ኃላፊ የሆኑት ከፍተኛ ኃላፊ የሆኑት ተገኝተው ነበረ። እስቲ የዚህ ጉብኝት ዋነኛ ዓላማ ምን ነበር? አመሰግንሻለሁ። የጉብኝቱ ዋነኛው ዓላማ እየሰራን ያለ ነው በትውልድ ላይ ነው። ትውልድን እያፈራን ያለ ነው። የትምህርታቸው ሁኔታ መከታተል ግድ ይለናል። የትምህርት አሰጣጥ ጥራቱን ማረጋገጥ አለብን። ብቻም አይደለም ሁለተኛ ትምህርት ቤትን ያስጀምረናል። በዋንነት ደግሞ የኛ ትምህርት ቤት ተወዳዳሪ ትምህርት ቤት እንደመሆኑ መጠን አዲስ ገና ጨቅላ የሆነ ትምህርት ቤት ነው። 3ኛ ዓመታችን ነው ዘንድሮ። እንዲሁም በሌመን በ2019 በኢትዮጵያ አቆጣጠር 2019 ቀርሳ ማልማ ሌመን ከተማ በገነባ ነው ትምህርት ቤት ተማሪን እንቀበላለን። እናስተምረው ማስተማር እንጀምራለን። የመጀመሪያ ፌዝ ገንብተናል። ጉብኝቱ ላይ ልንሄድ የቻልንበት ዋነኛው አሁን ሚኒስትሪ ላይ ነው ያሉት። ሚኒስትሪ የሚፈተኑ ልጆች አሉን። አምናም ብዙዎች አልወደቁብንም። አሁንም ብዙዎች አልወደቁብንም። እንዳይወርቁ በዋንነት በበላይነት እንድናልፍ ተማሪዎቻችን ምን አይነት ደረጃ ላይ ነው ያሉት? ይሄ የዓመቱ ሩብ ዓመት ነውና እቺ ሩብ ዓመት ላይ ምን አይነት ትምህርት ደረጃ ላይ ነው ያሉት የሚል በየክፍል እየዞር የጎበኘንበት ሱፐርቫይዝ ያደረግንበት ምን ደካማ ጎን አለብን፣ ምን ጠንካራ ጎን አለብን፣ የመምህሩ ችግር ምንድነው፣ የተማሪውስ ችግር ምንድነው የሚል ለይተን ለማወቅና እንዲሁም በገበያ ማዕከሉ የገበያ ማዕከሉንም ግንባታን መልሶ መቋቋም ለኮሪደር ብለን ተጠግተን የነበረው አሁን ላይ ወደ ግንባታ የተመለስንበትና ጨርሰናል። ኦልሞስት ወደ ስራ እንዲጀመር ለከተማው ለዛ ለአካባቢው ማህበረሰብ አገልግሎት መስጠት መጀመር እንዳለበት እናምንበታለን ማለት ነው። ትምህርት ቤቶቹ ተማሪዎቹ ደስተኛ ሆነው እየተማሩ የሚገኝበት ሁኔታ ላይ ነው ያለ ነው። እንግዲህ ወደ 3ኛ ጥያቄ ሳልፍ የገና በዓል እናስመልክቶ የጨፌ ወጣቶቹ ለገብ ህብረት ስራ ማህበር ባዛር ለማዘጋጀት በዝግጅት ላይ ነው ያለው። እንቅስቃሴዎች እያደረገ ነው ያለው። እስቲ ለባዛሩ እያደረጋችሁት ያለው ዝግጅት ወይም እንቅስቃሴ ምን ይመስላል? አመሰግናለሁ። ያው በዓላቶች የትኛውም የክብረ በዓላቶች ሲኖሩ በግንባር ቀደምት የአዲስ አበባና ብሎም የሸገር አካባቢ የሸገር ከተማ ነዋሪዎች እና አስተዳደሮች በአቅራባው ያላቸው አለን የሚሉትም አሉንታዊ የሆነ ማህበር እንደመሆናችን መጠን ግንባር ቀደምት ሌሎችንም ማህበራቶችን እያነሳሳን ለሌሎችም ማህበራቶች አርአያ የምንሆንበትን መንገድ እያሳየን በዛው ልክ ከሁሉም በላይ አባሎቻችን ብቻም ሳይሆን የሌሎችም ማህበራቶችንም አቀናጅተን ባዛሩን በደንብ በልዩ ሁኔታ እናዘጋጃለን ብለን እየተንቀሳቀስን ያለንበት ሁኔታ አለ። ምክንያቱም መንግስትም በዚህ መልክ ከጎኑ ካልሆን ህብረት ስራ ማህበር እንደመሆናችን መጠን መንግስትን ስራ ሲሰራ እኛ የኢኮኖሚን ስራ የወቅታዊ የገበያን ሁኔታን እየተከታተል የበዓልን ገበያ ለቤት ፍጆታ የሚውለውን ሁሉም አሟልተን በግንባር ቀደምት ቅቤ፣ ቡላ፣ ቆጮ፣ አይብ፣ ዶሮ፣ እንቁላል፣ በግ፣ ፍየል፣ ሰንጋ፣ ሽንኩርት፣ ቲማቲም፣ ድንች የተለያዩትን ሁሉንም ነገሮችን ከወዲሁኑ እየተዘጋጀንና እያቀነጃጀን ያለንበት በየማሳ ላይም ግዢውን እየፈጸምን ያለንበትና
ለገበሬው ወይም ለአባሎቻችን አራሽ አባሎቻችን እዛው በማሳ ላይ ክፍያ ፈጽመን በሚገባው ሁኔታ እያቀረብንና እየተዘጋጀን ያለንበት ሁኔታ ላይ ያለነው ማለት ነው። እሺ አቶ ሰኚ እንግዲህ ጥያቄን ወደ ማጠናቀቁ እየሄድኩ ነው። በስተመጨረሻም ለአባላቶቻችን ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጦት። አመሰግናለሁ። እንግዲህ ያው የጨፌ ሚዲያ ተከታዮች እንዲሁም የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ተገልጋይ አባላትና እንዲሁም ደንበኞቻችን በሙሉ በያላችሁበት የምናደርግላቸው መልእክትና ውይይታችንን ሁሉ በግልጽ እንደሚደርሳችሁ ተስፋና እምነት እናደርጋለን። እንዲሁም እንግዲህ ያው ማህበራችን ሁሉ አቀፍ እንደመሆኑ መጠን ወጣት ክፍሉ ይበልጥኑ ለስራ ራስህን እንድታነሳሳ በምክክር ላይ የተንተረሰ የታመነ በእምነትና በእውነት ላይ የታመነ አሰራርና እንቅስቃሴን እንድትከተሉ እንዲሁም ለአእምሯቸውን ሁሉ ለሚሆን ነገር ከማይሆን ወደሚሆን ነገር ወደ ስራ ተግባራዊ እንድትሄዱ አባሎቻችን የሆናችሁት በሙሉ ደግሞ ያላችሁትን በግብርና ምርት ውጤቶች ሁሉ ላይ ወደ ንግድ በምትገቡት እናበረታታችኋለን። ብቻም አይደለም ስትመጡ የመጋዘን የመራጊፋ የመረካከቢያ የማከፋፈያ ቦታ ችግር እንዳይኖራቸው ጨፌ ወጣቶች ሁለገብ ህብረት ስራ ማህበር የእናንተው ማህበር ነው እንደመሆኑ መጠን ኤድ ኦፊሳችሁ በኤድ ኦፊስ ደረጃ ማርኬቲንግም ኮሚኒኬሽንም ፋይናንስም ሁሉም በማኔጅመንት በሙሉ በጋራ ተያይዘን ሰሞኑንም እየወሰድን ባለነው ስልጠና አማካኝነት ስልጠናችንም እያሰለጠን ብቃታችሁን እያረጋገጥን እያበረታተን እያጠናከርን በጎዶሎ የሞላንን ደግሞ እየተንቀሳቀስን ተግባራዊ እያደረግን ያለንበት እንደመሆኑ መጠን እንግዲህ ሁላችሁም አባሎቻችን ተሳታፊነታችሁን እንድታሳዩን እንድታበረክቱ በአክብሮት ጥሬንና መልእክቴን አስተላልፋለሁ። ይህ ወር የሰላም፣ የአንድነት፣ የተስፋ፣ የእምነት፣ የመከባበር፣ የመዋደድ ዘመንና ወራቶች ይሁኑልን። መልካም ሰንብቱ። አመሰግናለሁ። እሺ ክቡር ፕሬዚዳንት፣ እንግዲህ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር የተዘጋጀ ያለበት የባዛር ዝግጅት ፕሮግራም በጣም አስደሳቾች ናቸው። የተለያዩ ቅድመ ዝግጅቶች እየተደረጉ እንደሆነ እኛም እየተመለከትን ነው። አብራችሁን ስለቆያችሁ ጥሪያችንን አክብራችሁ ስለመጡ እናመሰግናለን። ውድ ተመልካቾቻችን ከክቡር ፕሬዚዳንት ሰኚ ዳሾ ጋር የነበረን ቆይታ ይህን ይመስል ነበር። ከቀሪ የጨፌ ሚዲያ ፕሮግራሞች ጋር መልካም ቆይታ